والله لا أعلم زمانا انتشر فيه الدعوة إلى الله من هذا الزمان، ولا أعلم زمانا انتشر فيه المعصية من هذا الزمان. والله إني كتاريخ جمرو اسكزاري درس اندزيه زمن اندو وانجل يتصفافابت وانجل يلم اندزيه زمن دمو دعوة يتصفافابت غزي يلم. فيا سبحان الله دعوة በጣም ይስፋፋል በየሁሉም ጀዋል በየሁሉም ቤት ድሮ እውቀት ለማግኘት የሆነ ነገር ለማግኘት ለብዙ ቀናቶች ትጓዛለህ ለብዙ ቀናቶች ትርቃለህ ለብዙ ነገር ተለፋለህ። ነገር ግን ዛሬ ሁሉም በየጀዋሉ ሁሉም በየንቱር አብሮ አለ። ነገር ግን ማን ነው የሚመከረው? እንደዚህ ጊዜ እንደዚህ ዘመን ደግሞ ወንጀል የበዛበት የለም። ፈያ ሱብሃንአላህ በምንድነው እስኪ ወደዚህ ይሄ ነገር በምን እንደመጣብን عند آيات الله سبحان الله الله سبحانه وتعالى بسورة الكهف لا يتقصوا آيات السم دنو ومن أظلم ممن ذكر بآيات ربه يلان الله سبحانه وتعالى ما أنه كذي سو يبلت أتلك بدلنيا ما أنه يلان ممن ذكر بآيات ربه بالله كو آياتك كتجسد أسوية لمن دين يالتجسد أو ما يما يوقو ما ما يوقنو نجر جن يوق أوقو يتجسدو حرامنا حلالون ይሄ ወንጀል ነው ይሄ እንትን ነው ተብሎ ታውቆ ተነግሮተኝ ማን ነው ከዚህ ሰው የበለጠ በደለኛ ይላል አላህ Subhanahu Wa Ta'ala። ለምንድን አላህን አስፈራርተውታል የአላህን ቅጣት የአላህን ረህመት አሳይተውታል ሁሉንም ግልጽ አርገው አሳይተውታል። ነገር ግን ወማ هذا يونجان الله Subhanahu Wa Ta'ala ونسي ما قدمت يداه እጁ የሰራውን ስራኩ ወንጀል ረስቶ ለምንድን በቃ ማንኛውም ስራ የሚሰራው ስራ መልካም ነገር ይመስላል። ፈያ ሱብሃንአላህ ወላሂ እኛ የተቸገርነው አሁን በዚህ ሰዓት ወንጀል የሚሰሩ ሰዎች ኸይር የሚሰሩ ነው የሚመስላቸው። አንድ ሰው መጥቶ ይሄ እኮ حرام ነው የተባለ ጊዜ አረ ወይ ታውቀህ አንተ እንደገና ዙሮ እኮ ነው እንደገና አዙሮ አንተ ወይ ታውቀህ ይላል። ይሄ አይሆንም እያልከው እኮ ነው። ደሞ ያንተው ሲብቻው ነው ጭራሽ ደሞ ያንተው ሳክራሪነት የብቻው ነው ትባላለህ። ፈያ ሱብሃንአላህ እንዴት ነው ራሳችንን የምናታልለው? እንዴት ነው ስሜታችንን የምንከተለው? አንድ ቁርአን አያት ተናግሮ ይሄ حرام ነው ተብሎ ሲነገረው አንድ ሰው እንዴት የልብ ወለዩን እንዲከተልለት ይፈልጋል? ለምን አላህ Subhanahu Wa Ta'ala ወለው ይተበع الحق اهواهم لفسدت السماوات والارض حق አይል ቁርአን እኮ የሰዎች ልብ ወለድ ቢከተል እኮ ሰማያትና መሬት ትፈርስ ነበር ያን አላህ Subhanahu Wa Ta'ala። ነገር ግን ሐሻ ላ እኛ ሐቅን ነው መከተል ያለብን እንጂ ሐቅን ወደ ስሜታችን እኛ የምንሰራውን ወንጀል የሚገድፍልና አይደለም ወናታ መፈለግ ያለብን ላ ይሄ ስሜትን ለማስከተል የምንሮጥ ሰዎች ነን። ፈያ አህባቢ አላህ Subhanahu Wa Ta'ala ይሄን ለሚያደርጉ ሰዎች ግን ምን አይነት ነገር ነው ያደረገው? ፈያ ሱብሃንአላህ ወላሂ በጣም የሚገስጥ አያት ነው ይሄ አያት። እኔ እንደዚህ አያት ሰውን የሚገስጥ አላየሁም። ሱብሃንአላህ ምን አለ አላህ Subhanahu Wa Ta'ala ونسي ما قدمت يداه إنا جعلنا على قلوبهم أكنة دين قرنا رجنبتان بقى صمم يا الله سبحانه وتعالى يعني زقت رجنوان يا الله سبحانه وتعالى لمن دين إن ده يوقع يمكن ياتهم يسول يجلب كتزجى ما وق يقومان بقى بدين قرنا بزيو يهيران زنبلو ما قوم حقوم عند سون قديه بمن أين تملكون هنسا سامي ليو على قلوبهم أكنة أن يفقهوه إن يوقتني كيران الله سبحانه وتعالى وفي آذانهم وقرا جوراتشو لا يدمو دين قرنا درغانا إن يسموتين وإن تدعوهم إلى الهدى ودمراتشانا ودقناتشاو كو بتراچو فلا يهتدوا إذن أبدا بچراش أيمرهم بچراش على الله سبحانه وتعالى لمندن عند يسمتو ያስተባበለ ሰው እንዴት ብሎ ይመራል? ገና ያልሰማ ሰውስ መቼም ይቀበለኛል የሚባል ተስፋ አለው። ነገር ግን ሰምቶ ያስተባበለና ኢዕራድ ያደረገ ጀርባውን የሰጠ ሰው እንዴት ብሎ ይመራል? አላህ Subhanahu Wa Ta'ala ለእንዲህ አይነት ሰዎች ያደረገው እንግዲህ ቅጣት ሱብሃንአላህ አንተ ልብህ ተዘጋ ብሎ ማለት እንግዲህ እንዳትረዳ እንዳታውቅ ጆሮህ ደነቆረ ብሎ ማለት خلاص ልክ እንደሆነ እንደ ግዚያችን በዚህ ዳዕዋ እየሰማን አበቃ ዳዕዋውን ወደ ላይ ሰልፍ አድርገህ ሌላ መጥፎ ሙዚቃ ታዳምጣለህ። አሁን ዳዕዋውን አይተህ ነው ዳዕዋውን ሰልፍ አድርገህ ሙዚቃ ዳዕዋውን ሰልፍ አድርገህ የሆነ حرام ዳዕዋውን ሰልፍ አድርገህ እዛው ፈያ ሱብሃንአላህ ምንድነው ይህ አይነት በሽታ አለብን? خلاص ልባችን ተዘግቷል ጆሮአችንም ተዘግቷል። ጆሮና ልባችን ከተዘጋሽ ምንድነው ልዩነት?
ኡላኢከ ከልአንዓም ያላችሁ ወለቀድ ዘረእና ሊጀሃነመ ከሲረን ሚነል ኢንሲ ወልጂኒ ለሁም ቁሉቡን ላ የፍቀሁነ ቢሃ ያለው እኮ ለዚህ ነው። ልብ አላቸው አይሰሙበትም አያውቁበትም። ወለሁም አዛኑን ላ የስመዑነ ቢሃ ጆሮ አላቸው አይሰሙበትም ዘግቶባቸዋል አላህ። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይን አላቸው አያዩበትም ያ አላህ ሱብሓነሁ ወተዓላ። የለም ዛሂረን ሒስየ ልታይ ትችላለህ እንጂ መሬቱን ድንጋዩን ዛፉን ነገር ግን ሐቅን አታይበትም። ፈያ አሕባቢ ይሄ ነው ቅጣት ያደረገው አላህ ሱብሓነሁ ወተዓላ። ዳዕዋ ሰምተው ወደ አላህ እኮ ተጠርተው መርሐባ እንልም ብለው ራሳቸውን ያገለሉ ሰዎች ቅጣታቸው ይሄ ነው የሚሆነው። ይሄ ቅጣቱ የሆነ ሰው በዱንያ አኺራ ምን እንደሚጠብቀው መቼም አቅል ያለው ሰው አሁንም የሚጠፋው ያለ አይመስለኝም። ሀዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።